and አንድ ሰው መለወጥ ከፈለገ ሰው ምን ይለኛል የሚለውን ፍርሃት ማጥፋት ከፈለገ it's knowing that ህይወት doesn't make sense okay ከአይምሮ ቁጣና ፐርስፔክቲቭ ሰፋ አድርገው ዝም ብለህ እዛው ሰላም አንድ ታሪክ ልንገራችሁ አንድ ታሪክ ላጫውታችሁና ታሪኩ ከተመቻችሁ ኮፒ ሊንክ ሼር በማድረግ ለታሪኩ ባለቤት ወይ ደግሞ ምን ታሪክ ለብዙ ታደርሱልኛላችሁ ማለት ነው። ይሄ ታሪክ ምን መሰላችሁ? ድሮ ትዝ ካላችሁ ትምህርት ቤት እያለን ምን መሆን ትፈልጋላችሁ ተብላችሁ ብዙዎቻችን ምን መሆን ትፈልጋላችሁ ማንተ ምን መሆን ነው ፈልገው ምናምን ተራ ተነስተን እኔ ኢንጂነር እኔ እንትን የሚል ብዙ እኮ ነበርና ፓይለት መሆን ፈልጋለሁ ብቻ ብዙ ይባላል እና የሆነ ታሪክ አለ በዚህ ማለት አሁን በዘመናችን ሊሆን ይችላል አላውቅም ብቻ ግን አንድ ታሪክ አለና ያኛን ታሪክ አጫውታችሁ አንድ ሰው ነበር አንድ ልጅ ነበርና ያ ተማሪ ሁሌ ከተማሪ በታች ነው ማለት በድርጊቱ በሚያደርገው ድርጊት ወይ ደግሞ በሚናገረው ንግግር ምናምን ብዙዎች አይወዱትም ብዙዎች ስለሱ ብዙ ያወራሉ ዘገምተኛ ነው የአእምሮ በሽተኛ ነው ጤነኛ አይደለም እብድ ነው ተልኮ አለው ብዙ ነገር ይሉታል ኦኬ ብዙ ነገር ይባላል እና ከዛ ትምህርት ቤት ሲሄድ ምናምን እንደ ሰው አይለብስም ምናምን በቃ ይሁን እንደ ሰው ዝንጥ አይልም ነገር ምናምን የተሻለ ህይወት የለውም ነገር ምናምንና በዛ ነገር ሁሉ ይወቀሳል ከትምህርት ቤት ዘበኛ ገና ትምህርት ቤት ሲገባ ራሱ ገና ከትምህርት ቤት ዘበኛ ጀምሮ ኦኬ ከዘበኛ ጀምሮ እስከ አስተማሪው ድረስ በቃ ልጁ እንደዚህ ሲሾፍበት ሲሳቅበት ምናምን ሲሰድቡ ሲያንቋሽሹት ሲያሙት ሲወቅሱት በቃ ሲቦጭቁት ነው የሚሉትና ያን ሁሉ ነገር ግን እሱ ተሻሽሎ ትምህርቱን ብቻ ይማራል የሚገርማችሁ ማለት ነው ጥሩ ትምህርት ምንም መልስ አይመልስም እያሙት እየቦጭቁት ሲሰብስበው ምናምን እየሳቁበት ምን እያሉ ምንም አይደምሱ ማለት ነው ትምህርቱን ብቻ ነው በቃ እሱ ፎከስ የሚያደርገው ትምህርቱ ላይ ብቻ ቀጥ ብሎ ምንም መልስ አይመልስም እና አንድ ቀን በድንገት ትምህርት እየተማሩ በየአመቱ መጨረሻ ላይ አስተማሪያቸው አንድ ጠይቃቸዋል ልክ አመቱ መጨረሻ ሊያልቅ ሲል ተማሪዎች አሁን አመቱ ሊያልቅ ትምህርቱ ሊያልቅ ነውና ምን መሆን ትፈልጋላችሁ ነው ይጠይቃቸዋል ከዛ ሁሉም አራዳ የተባሉት የሆነ የታወቁት የሚወደዱ በሰውና የተባሉት እነሱና እኔ እንደዚህ መሆን ፈልጋለሁ እኔ እንደዚህ መሆን ፈልጋለሁ እኔ ታዋቂ መሆን ፈልጋለሁ እኔ ሰው መርዳት ፈልጋለሁ እኔ ተራቡት ማብላት ፈልጋለሁ እኔ ነጋዴ መሆን ፈልጋለሁ እኔ ዶክተር እኔ ኢንጂነር ነው በቃ ብዙ ነገር ይላል ከዛ ያስተማሪ መጨረሻ ላይ የዘግሙ የሚባለው ላይ የሚሳቅበት ላይ ሞኝ የሚሉት ላይ እሱ ወዳደረሰ እና እሱ በቃ ለሁሉም ያጨበጭባል ሁሉም ሞኝ ይፈልጉትን እያየ ያጨበጭባል ሁሉም ምኞታቸውን ሲናገሩ ደስ ይለዋል ይስቃል ይደሰታል በእነሱ ምኞት ማለት ነውና ደስ ይለዋል ምናምን በርቱ ምናምን በቃ ነገር በውስጡ ማለት ነው ይመኝላቸዋል ያን እንዲሆኑ ማለት ነው ከዛ መጨረሻ ላይ እሱ ወዳደረሰ አስተማሪው አንተስ ምን መሆን ትፈልጋለህ ብሎ ጠየቀው ጸጥ አለ የተወሰነ ደቂቃ ዝም አለ ጸጥ ከዛ አስተማሪው አንተስ ምን መሆን ትፈልጋለህ አትናክልም እናንተ ሞኝ ምናምን ሲለው ብድግ አለና ቲቸር ምናምን አለ ከዛ እኔ ሰው መሆን አለው ከዛ ተማሪው እንዳለ ከት ብሎ ሳቀ አስተማሪው ግን በጣም ተገረመበት ምን ለማለት ፈልገው ነው ምን ማለት ፈልገህ ነው ምን ለማለት ፈልገህ ነው አሁን ሰው አይደለህም ወይ እኔ እንጃ ቲቸር ግን ሰው መሆን ፈልጋለሁ አስባችሁታል ምን ለማለት ፈልገው ነው እናንተ ብትሆኑ ምን ትሉታላችሁ ምን ለማለት ፈልገው ሰው ሆኖ ሰው መሆን ፈልጋለሁ ምን ለማለት ፈልገው አንድ ሰው እኮ ሰውነትን እኮ ሰው ነኝ ለማለት እኮ ሰውነትን እኮ ማሟላት አለበት በሁለት እግሩ ስለሄደ ስለበላ ስለጠጣ ስለተራመደ ስለሰራ ስለተኛ ስለተነሳ ብቻ ሰው ልትሉት አትችሉም በነገራችን ላይ የሆኑ ሁለት ሰዎች ስለረዳ ምን ሳለ ሰው ልትሉት አትችሉም የሰውነት ጥግ ሊያሳያችሁ ይገባል እና ሰው መሆን አለ ከዛሬ ለካ በውስጡ ሰው መሆን ስለሚፈልግ ነው ሰዎች የዛን ያህል ሲጨቁኑት ጸጥ ብሎ ሲያይ ነበር ለካ ሰው ሆኖ ሰውንም ከሚሉ ወይ ደግሞ የሰው መልክ ከያዙ ሰዎች ቀድሞ ለመገኘት ነው ያን ሁሉ ጸጥታ ሲቀበል ነበር ምላሽ እንኳን ሲሰጥ ነበር ይሄ ታሪክ ከማን ጋር ይገናኛል መሰላችሁ ለእናንተ ሲገናኛል አይገናኝም የሚለው እናንተ ኮሜንት ትሉኛላችሁ ሰው መሆን ትፈልጋላችሁ ይሄ ልጅ ሰው መሆን አላስተማሪው በጣም ተገረመበት ሁሉም ሳቁበት ዝም አለ እና ታዲያ አዶናይ ስለ አዶናይ እዚህ ጋር እናገናኘው አዶናይን በዚህ ቦታ ብንተካው ምን ይመስላችኋል ኦኬ አዶናይ ልክ ሲመጣ አካባቢ ምን አይነት ሰው ነበር የሚናገረው ነገር እሱ ሲናገር ነው ያንን ነገር እናንተ መስኩት ነበር ትንሽ ለትዝታ አንድ ቪዲዮ ልጋብዛችሁ አዶናይ ሲጋ ይመጣል አዶናይ ሲጋ ይመጣል ታክ በጣም ኤክስትሪምሊ ቫይራል የሆነ እኔ ቪዲዮዎች ስለቅ ወደዛ የሚለጠፈው ምን አባቱ ዶላር ላይ አክቹሊ ኢጎስ ላይ ነው ኮሜንቱ ምናምን ሳይ ኦኬ አንዳንድ ኮሜንቶች ምናምን ይሄ ልጅ ተልኳለው ይሄ ልጅ ጭንቅላቱን ያሟል አይምሮ በሽተኛ ነው ዝግሙ ነው ጤነኛ አይደለም እብድ ነው ባይር ነው ኧረ ስንቱ በጌታስ ብዙ ነገር ተባለ እሱ ግን መልስ ይመልስ ነበር ያ ሁሉ ሰው ሲዝናናበት ያ ሁሉ ሰው የሚሰራበት ያ ሁሉ ሰው ሲል እሱ ግን መልስ ይመልስ ነበር የሚገርማችሁ ለምን ይመስላችኋል ምክንያቱም ልጁ ለዓላማ ነበር የሚሄደው ራሱ ላይ ተሸንፎ ኦኬ ራሱ ላይ ሐዋጅ አውጆ ኦኬ ራሱ ላይ ጦርነት ከፍቶ ራሱን ለውጦ ተዘጋጅቶ ነው የመጣው ስለዚህ ማንንም ሊደፋው አልቻለም ማለት ማንንም የሚረታውም የለም ምንም ብትሉ የትም ብትገቡ አስገድዷችሁ አሸናፊ የሚሆነው እሱ ነበር ያውቀው ነበር ለምን ራሱን ያሸነፈ ሰው ማንንም ሊያሸንፈው አይችልም ሰው መሆኑን የመረጠ ሰው ማንንም ሊያሸንፈው አይችልም እንዴት አሸነፈ ለምትሉት ደግሞ ይሄው አያችሁ ሁሉም ስለራሱ ምኞት ስለራሱ ኮሚሽን ስለራሱ እድገት ስለራሱ ፎቶ ፒክቸር ማንሳት ስለራሱ ወጣቱ ስለራሱ ቁና ስለራሱ ምርነት ስለራሱ ክብር ሲጨነቅ እሱ
በዚህ ልክ ስለ አገሩና ስለ ሰው ስለ አንድ ግለሰብ ስለማያውቀው ትናንትና ስላገኘው ልጅ በዚህ ልክ እንባችሁ እስኪመጣ ድረስ እስከመሰክሩለት ድረስ ተገዳችሁ እያለቀሳችሁ እስክታወሩለት ድረስ ሰው ሆኖ አሳያችሁ። አይገርም? ሰው አይደለም የምትሉት ሰው ሆኖ ተገኘ። ይሄው ደግሞ ይቀጥላል። በዚህ ያቋረጥ አሁን ምን ለማለት እንደፈለኩ የገባችሁ ይመስለኛል። አሁን ምን ልሰራላችሁ እንደፈለኩ የገባችሁ ይመስለኛል። ታሪኩ ምን አይነት ታሪክ እንደሆነ የገባችሁ ይመስለኛል። እንደ አዶናይ ሰው መሆኑን ከፈለጋችሁ ቅድሚያ ራሳችሁን አሸንፉ። እንደ አዶናይ እውነቱን በእውነት ሂዱበት፣ አትፍሩ። እውነቴን ነው። ይሄ ትልቅ ትምህርት ነው ያስተማረኝ። እግዚአብሔር ነው የምላችሁ። ሰው ሆኖ አሳይቶኛል። የሰውነት ጥግን አሳይቶናል። አዶናይ ሰውነትን በእግሯ ስትሄድ አሳይቶናል። እስቲ አንድ ነገር ልንገራችሁ። ማን ነው እኔ ሀብታም እሆናለሁ ብሎ እኔ ሚሊዮነር እሆናለሁ ያልፍልኛል ፈምሳለሁ እያለ እየነገራችሁ የተገበረ ሰው ማለት ነው? እኔ አዋርድ እበላለሁ የዚህን ዓመት እያለ እየነገራችሁ የበላ ሰው ማለት ነው? እኔ ይህንን ዓመት አዋርድ እኔ የምበላው ብሎ እየነገራችሁ እናንተ ጉርበኛ እያላችሁት አስገድዷችሁ ይሄው ሊበላው ነው። ማን ነው እንደዚህ አይነት ሰው? ማን ነው? ለምን ይመስላችኋል? ጉራ እኮ አይደለም፣ ራሱን ስላሸነፈ ነው ልጁ። ራስን ስታሸንፍ በዚህ ልክ ነው የምትራመደው። ማንም አያስቆምም። ክብር ይገባዋል። እግዚአብሔር ይመች። የቲክቶክ ንጉስ ብለናል። ኢትዮጵያ ውስጥ ምንም ብትሸለም አይበቃም። ሰሞኑን ትናንትና ብቻ ባየው ነገር ኢትዮጵያ ውስጥ ምንም አይነት ነገር ብትሸለም አንተን አይበቃም፣ አይወክልም፣ አይመጥንም። እውነቴን ነው የምላችሁ። ሰው የምትለው አቃል ግን ትመጥናለች። ምክንያቱም ሰው ስለሌለ። ሰላማችሁ ይብዛ። ከተመቻችሁ ታሪኩ ኮፒ ሊንክ፣ ሼር፣ ላይክ በማድረግ አድርሱልኝ። ኮሜንት ላይ ጻፉልኝ።